አርዕስተ ዜና። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁ ተገለጸ። በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ናይሮቢን ጨምሮ በርካታ ከተሞች የትራንስፖርት አድማና ተቃውሞ ተቀስቅሷል። በዝርዝር እንመለስበታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት ንግግር የኢራንን የባህር ኃይል ሙሉ በሙሉ አውድመናል ብለዋል። በዝርዝር እንመለስበታለን። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን አጫጭር ዜናዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጠየቅኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁ ተገልጿል። የሱዳን ጦር ከ3 ዓመታት በላይ ባስቆጠረው የእርስ በርስ ጦርነት ውስጥ ዋነኛ የውጊያ ማዕከል በሆነው በደቡብ ምስራቅ ብሉ ናይል ግዛት የምትገኘው ስልታዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁን አስታውቋል። የሱዳን ጦር ባለፈው አርብ ባወጣው መግለጫ ሆር ሐሰን የተሰኘውን ከተማ ሙሉ በሙሉ በቁጥጥር ስር መዋሉን ይፋ አድርጓል። የብሉ ናይል ግዛት ባለው መልክዓ ምድራዊ አቀማመጥ ምክንያት በግጭቱ ውስጥ ትልቅ ስልታዊ ስፍራ ተደርጎ የሚወሰድ ሲሆን አካባቢውን የተቆጣጠረ ኃይል ወደ መካከለኛው ሱዳን በቀላሉ ለመግባትና ወታደራዊ ግስጋሴ ለማድረግ ሰፊ ዕድል ያገኛል። ይህ ግዛት ከኢትዮጵያ ጋር የሚዋሰን ሲሆን የሱዳን መንግስት የኢትዮጵያና የተባበሩት አረብ ኤሚሬትስን ፈጥኖ ደራሽ ኃይሎችን በወታደራዊና በዲፕሎማሲያዊ መንገድ ይደግፋሉ በሚል በተደጋጋሚ ሲከስ ቆይቷል። ይሁን እንጂ ሁለቱም ሀገራት የቀረበባቸውን ውንጀላ አጥብቀው አስተባብለዋል። አርኤስኤፍ ከተማዋን ተቆጣጥሮ የቆየው ዋነኛ አጋሩ ከሆነው የሱዳን ህዝብ ነጻነት ንቅናቄ ሰሜን ጋር በመሆን እንደነበረው ዘገባው አመልክቷል። በሌላ ዜና በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ናይሮቢን ጨምሮ በርካታ ከተሞች የትራንስፖርት አድማና ተቃውሞ ተቀስቅሷል። በኬንያ ከፍተኛ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ሰኞ ዕለት በአገር አቀፍ ደረጃ የህዝብ ትራንስፖርት አድማና ተቃውሞ እየተደረገ ነበር። ይህም በዋና ዋና ከተሞች ናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዦችን መንገድ ያደናቀፈ ሲሆን በንግድ ተቋማትና በትምህርት ቤቶችም ላይ መስተጓጎል ፈጥሯል። የዛሬው ተቃውሞ የተነሳው የኢነርጂና ነዳጅ ቁጥጥር ባለስልጣን በቅርቡ ያደረገው የነዳጅ ዋጋ ማሻሻያ ተከትሎ ሲሆን ባለስልጣኑ በመካከለኛው ምስራቅ እየተባባሰ ከመጣው ውጥረትና የሆርሙዝ ባህረ ሰላጤ ላይ የተደረሰው መስተጓጎል ጋር በተያያዘ የዓለም አቀፍ የነዳጅ አቅርቦት መቋረጥን በምክንያትነት በመጥቀስ የችርቻሮ ነዳጅ ዋጋን ከ20 በመቶ በላይ ጨምሯል። በናይሮቢ የሱፐር ቤንዚን ዋጋ በ1 ሊትር ወደ 214 የኬንያ ሺሊንግ እያሻቀበ የደረሰ ሲሆን ናፍጣ ደግሞ ወደ 243 ሺሊንግ ገደማ አቅንቷል። ቢቢሲ በበኩሉ ከትራንስፖርት ዘርፍ አሊያንስ ጋር ግንኙነት ያላቸው አሽከርካሪዎች በአገር አቀፍ ደረጃ አድማ መጀመራቸውን የዘገበ ሲሆን አድመኞቹም ጎማዎችን በማቃጠል መንገዶችን ዘግተዋል ብሏል። ፖሊስ በበኩሉ በተለያዩ አካባቢዎች አስለቃሽ ጋዝ በመተኮስ ምላሽ ሰጥቷል። የትራንስፖርት መዘጋቱ ዋና ዋና የትራንስፖርት መስመሮችን ያሽመደመደ ሲሆን በርካታ ተጓዦች ወደ ስራ ቦታቸው ረጅም ርቀት በእግራቸው ለመጓዝ ተገደዋል ተብሏል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት ንግግር የኢራንን የባህር ኃይል ሙሉ በሙሉ አውድመናል ብለዋል። ከኢራን ባህር ኃይል የቀረው መትረየስ የተጠመደባቸው አነስተኛ ጀልባዎች መሆናቸውን ተናግረዋል። እነዚህ አነስተኛ የተባሉት ጀልባዎች በምዕራባውያን ተንታኞች ሞስኪቶ ፍሊት የሚል ስያሜ ተሰጥቷቸዋል። በወባ ትንኝ የተመሰለው ስያሜያቸው መጠናቸውና የፍጥነታቸው የሚያሳይ ነው። ለወራት የኢራን መንግስት በሆርሙዝ ወሽመጥ የመርከቦችን እንቅስቃሴ መግታት የቻለው በእነዚህ አነስተኛ ጀልባዎች ነው። ኢራን በሆርሙዝ ወሽመጥ የሚደረግ እንቅስቃሴን በመግታት የዓለም ምጣኔ ሀብትን አናግታ አሜሪካ የምታደርስበትን ጥቃት እንድትቋቋም ጫና ማሳደር ትፈልጋለች። ለመሆኑ እነዚህ አነስተኛ ጀልባዎች ምን ያህል ኢራንን እየጠቀሙ ነው? የሚያደናግሩትና የሚያሰናክሉት ጀልባዎች አነስተኛና በፍጥነት ጥቃት የሚያደርሱ ጀልባዎች በኢራን መንግስት በመጀመሪያ ጊዜ የተሰሩት በአውሮፓውያኑ በ1980ዎቹ በኢራን ኢራቅ ጦርነት ወቅት ነው። ኢራን እየተዋጋች በነበረው ከኢራቅ ጋር ቢሆንም ጦርነቱ ወደ ፋርስ ባህረ ሰላጤ መስፋፋቱም አልቀረም። አሜሪካም ነዳጅ ጫኝ መርከቦችን ለመጠበቅ ስትል ወደ ጦርነቱ ገብታለች። ከአሜሪካ የባህር ኃይል ጋር የተፋለመው የኢራን የባህር ኃይል ከፍተኛ ጉዳት ደርሶበታል። ከፍተኛ አቅም ያላቸውን ሀገራት ለመገዳደር በሚል አነስተኛ ጀልባዎች የጦርነቱ አካል እንዲሆኑም ተደርጓል።
ኢራን ከሚሳኤል፣ ከሰው አልባ አውሮፕላን፣ ከባህር ዳርቻ ከሚወነጨፉ መሳሪያዎችና ፈንጂዎች በተጨማሪ እነዚህን አነስተኛ ጀልባዎች የውጊያ ስትራቴጂዋ አካል አድርጋለች። በኢራን እስላማዊ አብዮታዊ ዘብ የሚመራው የትንንሽ ጀልባዎች ውጊያ ከተለመደው የባህር ፍልሚያ የተለየ መንገድ ይከተላል። የኢራን መንግስትን የሚቃወመው ዩናይትድ አጌንስት ኒውክሌር ኢራን ከፍተኛ አማካሪ እና በቴኔሲ ዩኒቨርሲቲ መምህር የሆኑት ተባባሪ ፕሮፌሰር ሳይድ ጋላኮር የሚወሩት፣ የሚያደናግሩት፣ የሚያጠቁትና የሚያሰናክሉት ጀልባዎች በማለት ይገልጿቸዋል። የኢራን እስላማዊ አብዮታዊ ዘብ የአሜሪካን ባህር ኃይል በተለመደው የውጊያ ስልት ማሸነፍ እንደማይቻል እንደሚያውቅ ባለሙያው ይናገራሉ። በፋርስ ባህረ ሰላጤ የሚንቀሳቀሱ ኩባንያዎች ለአደጋ እንዲጋለጡና ወጪያቸው እንዲንር ማድረግ ዋነኛ ዓላማቸው ነው ተብሏል። አነስተኛዎቹ ጀልባዎች በንግድ መርከቦች አቅራቢያ መተኮስን አንድ ስትራቴጂ አድርገው ይጠቀማሉ። ባህር ላይ ፈንጂ ማጥመድና ከተለያዩ አቅጣጫዎች በርካታ ጀልባዎችን ማሰማራትም ሌላው ስልት እንደሆነ ተንታኞች ይገልጻሉ። ፈጣን የሆኑት ጀልባዎች የጦር መሳሪያ፣ ሮኬቶችና ጸረ መርከብ ሚሳኤሎች ይታጠቃሉ። አብዛኞቹ ጀልባዎች የሚመረቱት በኢራን ውስጥ ነው። የተወሰኑት መርከቦች ለአሳ አስጋሪዎች ጥቅም እንዲሰጡም ይሰራሉ። በዋሽንግተን የሚገኘው ሃድሰን ኢንስቲትዩት የባለሙያዎች ቡድን አባል ካንካስግሎ እንደሚሉት ጀልባዎቹ በተመጣጣኝ ዋጋ የሚሸጡና በቀላሉ የሚተኩ ናቸው። ኢራን እነዚህን ጀልባዎች በመጠቀም የንግድና ወታደራዊ መርከቦችን በአነስተኛ ዋጋ እንደምታስፈራራ ያስረዳሉ። የባህር ላይ ሽምቅ ውጊያ ኢራን የምትዝትባቸው መርከቦች ከፍተኛ ዋጋ የሚያወጡ ናቸው። ትንንሾቹ ጀልባዎች የባህር ላይ ምጣኔ ሀብታዊ እንቅስቃሴን አደጋ ላይ ይጥላሉ። የኢራን ግብ አሜሪካ ላይ ጫና በማሳደር ለወደፊት ጥቃቶች እንዳይሰነዘሩባት ማድረግ ነው ተብሏል። እነዚህ ጀልባዎች ከውሃ በታች ዝቅ ብለው ይቆያሉ። በቅርብ እስከሚታዩ ድረስ መኖራቸውን ማወቅ ያዳግታል። ጀልባዎቹን በቅርበት ለመከታተል ሰው አልባ አውሮፕላኖችና ሄሊኮፕተሮች መጠቀም ያስፈልጋል። እነዚህ ጀልባዎች ትክክለኛ ቁጥራቸው አይታወቅም፣ ምክንያቱም አብዛኛዎቹ በኢራን ደቡባዊ የባህር ዳርቻ በሚገኙ በዋሻ ውስጥ አሊያም ከምድር በታች በተገነቡ ክፍሎች ተደብቀው እንዲቆዩ ይደረጋል። ተንታኞች እንደሚሉት ከሆነ ኢራን ከ500 እስከ 1000 የሚደርሱ ትንንሽ ጀልባዎች ሊኖራት ይችላል። የባህር ኃይል የጦር ልምምድ ሲደረግ ጀልባዎቹ ጥቅም ላይ ይውላሉ። ተንታኞች የኢራንን የጦርነት ስልት የባህር ላይ የሽምቅ ውጊያ በማለት ይገልጹታል። የአሜሪካ ባህር ኃይል የኢራን ጀልባዎች በእይታ ውስጥ ከሆኑ መምታት የሚችልበት አቅም አለው። ስለዚህ እስላማዊ አብዮታዊ ዘቡ ጀልባዎችን ለመደበቅ ይሞክራል። የሃድሰን ኢንስቲትዩት ባለሙያው ካን አስካጎሎ እንደሚሉት እነዚህ ጀልባዎች ቀጥተኛ ውጊያ ውስጥ እንዲገቡ አይደረግም። የኢራን እስላማዊ አብዮታዊ ዘብ ቀጥተኛ ውጊያ ላለማድረግ ይሞክራል። ጥቃት አድርሶ በፍጥነት መሸሸግን እንደ ስልት ይጠቀማል። በተጨማሪም መውረር፣ ፈንጂ መጣል፣ በሰው አልባ አውሮፕላን መምታት፣ ሚሳኤል መጠቀምና አነስተኛ ጀልባ ማሰማራት ይገኙበታል። አነስተኛ ጀልባዎች የአሜሪካ የንግድ እንቅስቃሴ ላይ ኪሳራ ያስከትላሉ ይላሉ። ኢራን ጀልባዎቹን በፍጥነትና በአነስተኛ ወጪ ትተካለች። ከዚህ በተቃራኒው አሜሪካ ወደ አጋሮቿ የባህር ኃይል የንግድ እንቅስቃሴን ለማስቀጠል ውድ መርከቦችን ወይም አውሮፕላኖችን በማሰማራት ጥበቃ ማድረግ ግድ ይላቸዋል። ኢራን መርከቦች ላይ ጥቃት ባትፈጽምም እንኳን መርከቦች ጥቃት ሊደርስባቸው ይችላል የሚለው ስጋት የኢንሹራንስ ዋጋ እንዲጨምር ያስገድዳል። ኩባንያዎች መርከባቸውን በዚያ መስመር እንዳያሳልፉም ጫና ያሳድራል። በባህር ላይ እንቅስቃሴ ወቅት ጥቃት ሊፈጸም ይችላል የሚለው ስጋት የመርከቦችን ዝውውርና ፍጥነት ይቀንሳል። የሆርሙዞች መጠን የሚከታተለው ድረገጽ እንደሚለው አሁን ላይ በአንድ ቀን ውስጥ ወደ 10 የሚጠጉ መርከቦች ብቻ በባህሩ ላይ ይታያሉ። ከዚህ ቀደም በአንድ ቀን ውስጥ እስከ 60 መርከቦች የሚተላለፉበት የባህር መስመር ነበር። የዩናይትድ ኪንግደም ባህር ኃይል እንደሚለው አጠቃላይ የሆርሙዞች መጠን እንቅስቃሴ መጠን ከዚህ ቀደም ከነበረው 90 በመቶ ቀንሷል። አሜሪካ፣ እስራኤልና ኢራን የተኩስ አቁም ስምምነት ሲያደርጉ የመርከቦች እንቅስቃሴ ማሻሻል ቢያሳይም ከስምምነቱ ከቀናት በኋላ አሜሪካ ከኢራን የሚወጡ ሸቀጦች ላይ ማዕቀብ መጣሏ ነገሮችን አባብሷል። በሆርሙዞች መጥ የሶስት ሀገራት መርከቦች ላይ ጥቃት መድረሱም ሌላው እንቅስቃሴ የተገደበበት ምክንያት ነው። የዩኬ የባህር ኃይል የንግድ ማዕከል ባለፈው ሳምንት እንዳለው በሰሜን ምስራቅ ኳታር ሸቀጦችን የጫነ መርከብ ባልታወቀ የመሳሪያ ፍንጣሪ ተመቷል። በጥቃቱ ምክንያት መጠነኛ እሳት ቢነሳም ሰዎች አልተጎዱም ተብሏል። የኢራኑ ፋርስ የዜና ወኪል እንደዘገበው መርከቡ የአሜሪካ ሰንደቅ ዓላማ ያለው ሲሆን ንብረትነቱም የአሜሪካ ነው። በሆርሙዞች መጥ ላይ በተጣለው እገዳ ምክንያት ወደ 1500 የሚጠጉ መርከቦችና
20,000 የመርከብ ሰራተኞች መንቀሳቀስ እንዳልቻሉ የተባበሩት መንግስታት የባህር ላይ ትራንስፖርት ተቋም አስታውቋል። የተፈጠረው የነዳጅ እጥረት በቅርብ ጊዜ ውስጥ ታይቶ የማይታወቅ ቀውስ የፈጠረ ሲሆን የነዳጅ ዋጋ ከዚህ ቀደም ባልታየ መጠን እንዲኖርም ምክንያት ሆኗል ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጇቸው ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረጋችሁን እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።